በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰሙኑ ነሐሴ በዛቲ ዕለት ኮኑ ሰማዕተ አልዓዛር ወሰሎሜ ብእሲቱ ወሰባቱ ውሉዱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 8 በዚች ቀን አልዓዛርና ሚስቱ ሰሎሜ፣ አንኤም፣ አንጦኒሃስ፣ ኦዚያ፣ አልዓዛር፣ አስዮና፣ ስሙና፣ መርካሎስ የሚባሉ ልጆቻቸውም ሰባቱ በሰማዕትነት ሞቱ። ይህም አረጋዊ አልዓዛር ከመምህራነ ኦሪት አንዱ ነው። እርሱም ለሕዝቡ አለቃና ሊቀ ካህናትም ነው። በፈሪሃ እግዚአብሔርም ሆኖ ያስተዳድራቸው ነበር። ከዚህም በኋላ ዳታንና አቤሮን በሙሴና አሮን ላይ እንደተነሱባቸው ከዘመዶቹ ወገን 3 ካህናት በእርሱ ላይ ቀንተው ተነሱበት። የእኒህም ስማቸው ስምዖን፣ አልፍሞስ፣ መባለስ ይባላል። ሹመቱንም እንዲለቅላቸው ፈለጉ። ሕዝቡ ግን የአልዓዛር ሹመቱ ከእግዚአብሔር እንጂ ከሰው አይደለም ብለው ከለከሏቸው። ስለዚህም ነገር ወደ ግሪክ አገር ወርደው ንጉሥ አንጢያኮስን አነሳሱት። መጥቶም የእስራኤል መንግስት እንዲወስድ ቀሰቀሱት። በመጣ ጊዜም ወደ ከተማቸው በተንኩል እንዲገባ አደረጉት። በገባ ጊዜም ሊቀ ካህናቱ አልዓዛርን ይዞ የእሪያ መስዋዕትን ለሕዝቡ እንዲሰዋ አዘዘው። እምቢ ባለውም ጊዜ 7 ልጆቹን ገደላቸው። እርሱንና ሚስቱን በእሳት ባጋሉት ብረት ምጣድ ላይ አስተኛቸው። እንዲህም ምስክርነታቸውን ፈጸሙ። ለእግዚአብሔርም ምስጋና ይሁን። የእሊ ቅዱሳንን በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የሰማዕት አሞን መታሰቢያው ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ተስዑ ለነሐሴ በዛቲ ዕለት ኮነ ሰማዕተ ቅዱስ አባ ዖሪ ቀሲስ ዘእምሀገረ ስጥኑፍ። ወበዛቲ ዕለት ተስካሩ ለጲላጦስ ሊቀ ጳጳሳት ዘአቅረብኩ ማኅሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰከ እግዚኦ ጻድቀ መበለት ውቁፈ እምእለ አብኡ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ። አቡነ ዘበሰማያት አሜን።